ኬኳ ትባረክልሽ። አሁንም ድገሚ፣ እድሜ እየሄደ ነው። ይቱንልኝ ድገሚ። እውነቴን ነው። ጊዜ ካመለጠ በኋላ ምነው ሁለት ምነው ሶስት በሆንልኝ አይሰራም። ቶሎ ድገሚ። ከዛ በኋላ እኛ እንደርሳለን፣ እንጨቃጨቃለን። ልጆች አብረው ሲያድጉ አብረው ኬኳ ሺቱን አይ ይኑሩ። መከታ ወንድም ሲኖር ምናምን ደስ ይላል። በእውነት አብረው ሲጫወቱ ምናምን ካለሽ እንግዲህ አሁን ጥሩ ነገር ላይ ነው ያለሽ። እራሱ አሁን መኪና ገዛች ሲባል ምንድን ነው ያልኩት? ጸበኛ አለ። ሌላ ነገር ማለት እችላለሁ። ውሸት ማውራት አሬ መቻ ገና ሌላ ነገር ትግዛ። ቤት ስገዥ እንኳን ደስ አላት ነው ያልኩት። ጸብም ቢኖረኝ የማከረው ነገር የለም። ለምን ለአይን አትጠሽ? እናት ልጆች ምናምን የሚባል ጋር አትደርሽ። ስለማትደርሺ ችግር የለብኝ። እኔ ችግር ያለብኝ በጣም ኦን ፐርፐዝ ቤተሰብ ላይ የሚደርስ ሰው ምን ያህል ደካማ ሰው እንደሆነ ያሳያል። አያውቋቸው ምንም የፈለጉትን ማውራት ይችላል። አሁንም ቤተሰብ ጋር አትድረሱ። አቅም ከሌላችሁ አትጀምሩ ጸቡ። እኔ ሶሻል ሚዲያን የቆረቆርኩ ሰው ነኝ። ለአበሻ መሞከር መብታችሁ። ስህተት እሰራለሁ። አብሶሉትሊ ግጥም አድርጌ እሰራለሁ። በስህተቴ ደግሞ እላሳለሁ። ዝም የሚለኝ የለም። በስህተቴ እያወጡ ነው የሚያሰጡኝ። አይሞቀኝ አይበርደኝ። ስለዚህ አሁንም የምናገረው ምንድን ነው? ደካማ ስትሆኑ፣ ተንኮለኛ ስትሆኑ የሚጠቅም ነገር የለም። ስህተቶች ይሰራሉ፣ ስህተቶች ይታረማሉ፣ ነገሮች እንትን ይላሉ። ቤተሰብ ጋር ምናምን ከተሄደ በኋላ ስቱ ላይት አትሂዱ። ቤተሰብ ጋር አትሂዱ። አሁን ትልቅ ፋውል ብዙ ሰው እኔ አማንና ማያየን በጣም ሚሊየንስ አበሻ ይወዷቸዋል። ስለዚህ ሮማን የወደቅሽው በዛ ዩ ደዋል ለእኔ ብለው አይደል። ለእኔ ብላ ቢሆን እርገጩን አብራሽ ስትረግጣኝ ነበር። በልጆች ስትመጪ ግን መጡብሽ የና የአንቺ ደጋፊዎች መጡ። እኔ ምንድን ነው ያልኳት? አደራ አልኳት፣ ኤልሹን አደራ ሮማን እንዳታገኝ አልኳት። እግዚአብሔር ምስክር ይጠይቋል። አደራ ይቺ ሰው ነገር ስምሽን ጸጉር ቤት እንጂ ከእሷ ጋር ተዳው አጋጣሚ ጸጉር ቤት ተገናኘች። ከዛ መጀመሪያ ያወራችሁን እንኳን ትረሳዋለች። በጣም ነው የምታምረው፣ ወይኔ ስታምር ምናምን አለች። በነጋታው ወጣ፣ ግንባራም ናት፣ አስቀያሚ ናት፣ በዚህ ወጣ ነው ምናምን ብላ ተበጠረቀች። እካክ ይሄ ነው የሚያስጠላው። እንዴት ላንቱ አይደብርም? አሁንም እላለሁ እኔ በመልክ ሁሌም እላለሁ ሊያ ቆንጅዬ ናት። አሁንም እላለሁ በፊትም እምለው ነው። የምክደው ነገር የለም። ያየሁትን አልክደው። በመልክ ምንም ያንሳል ልጅ አለች። እንደው አመሏ ምላስ አላት። ከዛ አገስ ያበሻ ሴት አንተና ምላስ አመረከን። አንተ እኮ ነው ምላስ ያስተማርከን። እየሰደብክ አሳድገህን። እንዴት ነው እንዴ? ስሙ እየሰደብክ አንዳንዴ ላስላስ ያስፈልጋል። ለምን መሰለች? ጀርመን እብድ ታስሮ ተፈቷል። ዱባይ እብድ ታስሮ ተፈቷል። እነዚህ ማን ያስታክስ? እስቲ አንቺ በምታውቂው ቋንቋ ለወንድ ብር የሚለቁትን ትንሽ በሚገባሽ ቋንቋ አንቺ አሁን አረብ ሀገር ኖረሻል፣ ሰርተሻል፣ ምን ብለሻል? ለወንድ ቻፓ የሚልኩትን ምን ትያለሽ? እኔ በጎች ብያቸው ተነስተውብኛል። እባክን ሰሞኑ ይሄ ነው ትልቁ ችግር። ፎቶ እየተዘቀዘቀ እየተሰደብኩ ነው ለራሴ በጎች ብያቸው። አይ በጣም ነው የምታሳዝኑት፣ የምታሳፍሩት። እውነቴን ነው። ሴቶች ሆናችሁ እናት እያለች ወንድሞች እያሉች ስንት የሚረዳ ወገን እያለች ለጎረምሳ የምትቀልቢ ሴት ጤነኛ ትመስኝ። እውነቴን ነው። ጤነኛ ትመስኝ። ተቀየሩ። የለፋችሁትን ሴትን ልጅ ቴክር የሚያደርግ እንጂ ወንድ ልጅ ሴትን ቴክር አታደርግም። የትኛውም ዓለም ላይ በየትኛውም ዓለም ሰምተንም አይተንም አናውቅም። ለምን እንደሆነ ግራ ነው የሚገባኝ። ለምን አትቀየሩ? ያንን ማለት ፈልጋለሁ። እና ከዛ ውጪ እንዳልኩሽ በልጆቼ ያንን ስላየው ግን አብሬሽ እንደማልበላ ነግሬሻለሁ። ከዛ ውጪ ግን ታርቀናል። አብሬሽ እንደማልበላ እኔስ እበላለሁ እንዴ? ስታስበው ቀድሞ ምግብ እኔ እኮ ብያለሁ። የሶሻል ሚዲያ ሰው ላልበላ አብሬ ኧረ እኔ ዛሬ ቁጭ ስለሆነ ነው። ከኤልሹ ብቻ ነው የምትሰራልኝ። ሀሳብ የለብኝም። በነገራችን ላይ ኤልሹ መቤቴን በጣም ቆንጆዬ ልጅ ናት። በጣም ነው የምታምረው። እኔ እኮ ኤልሹን ያለ ፊልተር ነው የማውቃት።
በቃ ቴንኪዩ ማርያምን። ኤልሻዳይ በጣም ቆንጆ ናት። ፊልተር ነው ኤልሹን ማውቃት። እኔ የመጀመሪያ ቀን ኤልሻዳይን እንዴት እንዳየናት ታውቃለህ? እኔና ቱቱ አጀት ቁጭ ብለን ምሳ እየበላን ልክ ስታልፍ ወይኔ ኤልሹን ትመስላለች ስል ቱቱ እኮ ናት። አረ ኤልሻዳይ እንደዚህ ቆንጆ አይደለችም ማለችኝ። ሲወራ ሰምታ ማለት ነው ሚዲያ ላይ። ከዛም ጓደኞቿ ሊያ እየጠራችሽ ነው አሏት። ከዛ ሊያ ብላ ስትመጣ ደነገጥን። ማርያምን በጣም ቆንጆ ናት። ያውም ቱታ ለብሳ ምናምን የሆነ ጋውን ለብሳ ምናምን የመጣችው ተኳኩላ እንኳን አይደለም። ዛሬ እንደውም ተኳኩላ ነው የመጣችው። ጥሩ መረጃ ነው ለኔ ይሄ። ከዛም ኤልሻዳይ ቆንጆ ናት ስል አሽሙር ይጣልብኛል። አሁን ደግሞ በአካል ሳገኛት ምን መሰለሽ፣ አንዳንዴ ምንም ብትይ በአሁን ሰዓት ምንም ብትይ የእኛ ሰው ይኸው ድምፅሽ ከተሰማ ወይም ደግሞ አንቺ የምትይው ነገር እንትን ከተባለ ይቀይሩት፣ ይዘውሩታል። በዛኔ ነው ፌመስ መሆንሽን የምታውቂው። አንቺ ያልሽው በሙሉ ወደ ኔጌቲቭ የሚወስዱ ሰዎች ከመጡ እየፈመሽ። ስለዚህ ለኤልሹ ዘፈኝላታለሁ። ቀላል የበርዝዴዋ ጊዜ አለቀስኩ ነው የሚባለው። ምን አለቀስኩ ነው የሚባለው። ይቅር ይበላችሁ። ዮናስ እኮ ኤልሹ ላይ እኮ ይሻፍላል። በጣም ነው የሚወዳት። ስቅስቅ ብለሽ አልቀሽ፣ ስቅስቅ ብለሽ። ኤልሽዬ ቆንጅዬ ልጅ ናት። ባህሪዋንም እወደዋለሁ። ደግሞ ትምሮ ናት። እንዳንቺ ከጨናጩ አላቆመች። ይሄ ልዩነት አለ። እኔ ከጨናጩ ነው እንዲያቆምኩት የግዴታ በቃ ጨናጩን አያውቁም ለማለት በቃ የግዴታ ጨዋን አትጽፊ። በፈለግሽው አስይዤ ከታች ጨዋን ጻፊልኝ። ጨዋን አትጽፊያትም። አየሽ፣ ለዛ ነው ልዩነት ያለን እና ታስተምራለች እና ያንቺም